መንፈሳዊ ሕይወት የትርፍ ጊዜ ማሳለፍ ሳይሆን የህልውና ጉዳይ ነው። በዚህ መንገድ ላይ ስኬታማ ለመሆን ለስለስ ያለ አካሄድ ብዙ አያራምድም። መንፈሳዊ ጥንካሬ ለመገንባት የሚረዱ ጥቂት ቀጥተኛና ጠንከር ያሉ ነጥቦች እንሆ። አንደኛ፣ ስሜትን ሳይሆን ቃልን መከተል። ብዙዎቻችን መንፈሳዊነታችንን በስሜታችን ላይ እንመሰርታለን። ዛሬ ጸሎት ደስ አይለኝም ወይም ዛሬ መንፈሳዊ ስሜት የለኝም የሚል ሰበብ ስንዘናጋ ይታያል። መንፈሳዊ ሕይወት በዲሲፕሊን እንጂ በስሜት አይመራም። ስሜትህ ቢኖርህም ባይኖርህም፣ ደስ ቢልህም ባይልህም የጸሎት የንባብ ሰዓትህን እንደ ትልቅ የሥራ ቀጠሮ አክብረው። ሁለተኛ፣ ሁለት ዓለም መሳለምን ማቆም። በመንፈሳዊ ሕይወት ወደ ግራ እና ወደ ቀኝ መርገጥ ድካም እንጂ ትርፍ የለውም። በአንድ በኩል ወደ እግዚአብሔር መቅረብ እየፈለጉ በሌላ በኩል ደግሞ ዓለማዊውን የሆነውን ለነፍስ የማይጠቅሙ ልማዶችን አጥብቆ መያዝ መንፈሳዊ መደንዘዝን ያመጣል። መቁረጥ ያለብህን ግንኙነት፣ ማቆም ያለብህን ልማድ፣ መራቅ ያለብህን ቦታ ዛሬውኑ ወስን። ግማሽ ክርስቲያን መሆን አይቻልም። ወይ ሙሉ ነህ ወይ አይደለህም። ሶስተኛ፣ ከውጫዊ ስነ ስርዓት ወደ ውስጣዊ ለውጥ። ሰዎች እንዲያዩ መጾም፣ ማስቀደስ ወይም መመጽወት ቀላል ነው። ከባዱና እውነተኛው መንፈሳዊነት ግን ማንም በማያይ ቦታ ያለ ማንነት ነው። በሰው ፊት የምታሳየው ቅዱስ ማንነትህ በቤትህ፣ በሐሳብህ፣ በንግግርህ፣ በተግባርህም አድርገው። እውነተኛ መንፈሳዊነት የሚለካው በሃይማኖታዊ ልብሶች ሳይሆን በልብህ ንጽሕና፣ በውስጣዊ ትሕትና ነው። አራተኛ፣ የንባብና የእውቀት ማነስን ማሸነፍ። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል እንደሚል መጽሐፍ ብዙዎቻችን የምናምነውን አናውቅም። መንፈሳዊ ሕይወት በደመ ነፍስ አይመራም። መጽሐፍ ቅዱስ፣ መንፈሳዊ አባቶች መጽሐፍት ሳታነብ መንፈሳዊ ሰው ሆናለሁ ብለህ ታስብ። አእምሮ በመንፈሳዊ እውቀት ካልታጠበ በዓለማዊ ፍልስፍና መበከሉ አይቀሬ ነው። አምስተኛ፣ ንስሐን ዛሬ ማድረግ። ነገ እመለሳለሁ ማለት የሰይጣን ትልቅ ወጥመድ ነው። ሞት ቀጠሮ የለውም። መንፈሳዊ ውድቀት ደግሞ ቀስ እያለ የሚመጣ ልምሻ ነው። ኃጢአትህን አታስታክክ፣ አትመካኝም፣ ሁኔታዎችን ስላልተመቻቹልኝ ነው የሚል ሰበብ ትተህ አሁኑኑ በንስሐ ወደ ፈጣሪ ተመለስ። መንፈሳዊ ሕይወት ሩጫ እንጂ ሽርሽር አይደለም። በሩጫ ውስጥ ደግሞ ዝግታ ለሽንፈት ያዳርጋል። ስለዚህ ወንድሜ ሆይ በመንፈሳዊ ሕይወትህ ጠንክር።